ሰላም ጤና ይስጥልን ክብራትና ክብራን የከፋ ቴሌቪዥን ተከታታዮች ለዕለቱ የመራረጥናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። በቅድሚያ ወደ ተቀመጠው ዜና ስናልፍ በግብርና ስራዎች ምርትና ምርታማነትን በማረጋገጥ አርሶ አደሩን ተጠቃሚ ለማድረግ የቴክኖሎጂ አጠቃቀም የባለሙያ ድጋፍና ክትትል ስራ መጠናከር እንዳለበት በከፋ ዞን የዴቻ ወረዳ አስተዳደር ገለጸም። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽፈት ቤት የበጀት ዓመቱን የግብርና ተግባራት አፈጻጸም ግምገማና የቀጣይ አቅጣጫዎች ላይ ውይይትና የንቅናቄ መድረክ አካሂዷል። አማኑኤል ኃይሌ ያዘጋጀውን ዘገባ ጽዮን ታደለ ታቀርበዋለች። በመድረኩ የመክፈቻ ንግግር ያደረጉት የወረዳው ዋና አስተዳዳሪ አቶ ወንዱ አደመ ምርትና ምርታማነት ሲታሰብ የቴክኖሎጂ አጠቃቀም እንዲሁም የባለሙያ ድጋፍና ክትትል ስራ መጠናከር እንዳለበት ተናግረዋል። ዋና አስተዳዳሪው በውይይቱ በተቀመጠው የስራ አቅጣጫ መሰረት ለውጤታማነት በቁርጠኝነት ሁሉም መስራት እንደሚገባቸው አሳስበዋል። በዋናነት ቴክኖሎጂን ትኩረት ያደረገና ማሳን ቢያንስ 40% በቴክኖሎጂ አርሶ አደሩ ተጠቅሞ እንዲያርስ ማድረጉ ላይ ነው ልዩ ትኩረት አድርገን ንቅናቄ መድረኩን እየፈጠርን ያለነውና እንደ ዘርፍም ደግሞ የምንጠብቀው ምንድነው ዘርፉ ከፍተኛ ያው አቅም ያለው ዘርፍ ነው። እንደ ወረዳ አስተዳደርም በዋናነት የመደገፍ ስርዓታችን የተጠናከረ ነው ያ ዘርፉ ላይ ማለት ነው። ግብርና ላይ የተጠናከረ ዋና ኢኮኖሚ ምንጫችን ስለሆነ ድጋፋችን በተለየ ሁኔታ የተሻለ ነው የሚል እምነት አለኝ። ነገር ግን አሁን ወደ ታች ስንወርድ የቴክኖሎጂ አጠቃቀም ላይ በየደረጃው ያለው ተግዳሮት ቀላል አይደለም። ማህበረሰባችን ከጊዜ ወደ ጊዜ ከቴክኖሎጂ ለመነጠል የሚያደርገው እንዳለ ሁሉ ቴክኖሎጂን ተጠቅሞ ደግሞ በተሻለ ሁኔታ እያመረቱ ያሉትን እንደ ሞዴል ቀበሌዎች ለመጥቀስ እንሞክራለን። ለምሳሌ አሁን ወደ መሊጋው አካባቢ ላይ ወደ ባጥራ አካባቢ ላይ ስንሄድ ወደ ባሃ ቀበሌዎች ላይ ያሉትን ቴክኖሎጂ አጠቃቀም ስራ ስና ከጊዜ ወደ ጊዜ እያደገ ያለበት ሁኔታ አለ። ቢሆንም አሁን አርሶ አደራችን ምን ያክል የነቃ ነው እንኳን ብንልም የባለሙያው ጉዳይ እዛ ላይ በደንብ መታየት ያለበት ጉዳይ አለ ማለት ነው። ስለዚህ ባለሙያው ይሄን ስራ የኔ ስራ ነው ብሎ ከመስራት አኳያ ከፍተኛ ክፍተት እንዳለ አይተናል ማለት ነው። እንደውም አንዳንድ ቦታዎች ላይ ባለሙያ ቻሌንጅ ይሄ ቦታ አበቅልም እስከ ማለትም የሚደርሱ ባለሙያዎችም እንዳሉ የደረስንበትም ሁኔታ ስላለ በዚህ መድረክ በዋናነት ባለሙያ ጋር ከፍተኛ የሆነ መድረክ አለን፣ እንገመግማለን፣ ግብ ስምምነት ይኖረናል። በዚህ ግብ ስምምነት ታች ያለውን ማሳ 40% ባለው ቴክኖሎጂ እንዲጠቀም የማድረጉን ግብ ስምምነት ተፈራርሞ የሚሄድበት ሁኔታ አለ። ለዛም ክትትልና ድጋፍ እንዲደረግ የቢሮ ባለሙያዎችን በየደረጃው ወርደው የሚደግፉበት ድጋፍም የተጠናከረ ሲሆን አሁን የምናስበው ቢያንስ በዚህ አመት ወደ 7000 በላይ ሄክታር ነው እናለማለን ብለን ያሰብን ያለነውና ይሄን እናሳካለን የሚል ሁኔታ ነው አለኝ። የግብርና አካባቢ ጥበቃና ህብረት ስራ ጽፈት ቤት ኃላፊ አቶ ወንድሙ ወልዴ በንግግራቸው ባለፉት 6 ወራት በግብርና ዘርፍ በአጠቃላይ እየታዩ ያሉ ጠንካራ አፈጻጸም ወደ ተሻለ ደረጃ ለማሻገርና ድክመቶችን ለማረም ያለመ መድረክ መሆኑን ገልጸዋል። በበጀት ዓመቱ በተያዘው እቅድ መሰረት በአንዳንድ ዘርፎች አበረታች ክንውኖች መታየታቸውን የገለጹት የጽፈት ቤቱ ኃላፊ በቀጣይም ትኩረት የሚሰጥባቸውን መስኮች አመላክተዋል። በልግ ስራ ባለፈ ተፋሰስ ስራ ባለፈው ንቅናቄ አድርገን የ48 ቀን ታውጆ በ45ቱ ቀን ውስጥ መፈጸም ያለባቸው በዋናነት የፊዚካል ስራዎች የአረንጓዴ አሻራ ተከላ ላይ ሊውሉ የሚችሉ ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን ማፍላትና ማድረስ ነው። ከዚህ ጋር ተያይዞ እስካሁን በነበረው በተፋሰስ ልማቱም በወረዳችን በዚህ አመት በበልግም በመኸርም ተከላ ለማካሄድ 3.8 ሚሊዮን የተለያዩ ጠቀሜታ ያላቸውን ችግኞች ለመትከል አቅደን አሁን በነበረው ወደ 2.9 ሚሊዮን የደረሱ ችግኞች ለመያዝ ተከላ ሊሆኑ የሚችሉ ችግኞችን አድርሰናል። ነገር ግን የማህበረሰብ ችግኝ ጣቢያ በሁሉም አርሶ አደር ቀበሌዎች ላይ የሚዘጋጁ የአካባቢ ደን ዘር ማፍሰስ ወደ ኋላ የቀሩትን በዚህ ንቅናቄ እንደገና አጠናክረን ለመላክ አቅጣጫ ተይዟል። ሌላኛው ቡና ነው። ከተፋሰስ ስራ ጋር ተያይዞ የሚሰራው የዚህ የቡና ስራን ደግሞ ስንመለከት ቡናችን እንግዲህ ከምንም አልፎ የማንነታችን መገለጫ ነው። እንግዲህ የኑሮ የኢኮኖሚም ትልቁ ምንጭ ነው። አሁን በወረዳችን
ዘንድሮ ለተከላ ካደረን ቡና አንጻር 7.9 ሚሊዮን ያደረን ቡና ችግኝ አለን። እሱን ችግኝ ለመትከል የጉድጓድ ቁፋሮው በዚህ ተፋሰስ ወቅት ማለቅ አለበት ብለን ባለፈው ባደረግነው እስካሁን በነበረው የቡና ጉድጓድ ስራችን ካደረው ቡና አንጻር ወደ ከ300 ሺህ ጉድጓድ በላይ ተቆፍሯል። ይህን ስንል ቀሪ በርካታ ብዙ ሚሊዮን ላይ የሚጠበቁ ጉድጓድ የሚቆፈር አለ። እሱን ትኩረት ሰጥተን አስቆፍሮ መጨረስ ነው። ሌላኛው ከቡና ጋር ተያይዞ ቡና ዘር ዝግጅት ነው። በወረዳችን የቡና ዘር ዝግጅት 35 ኩንታል እንደ ዞን ተሰጥቶ ከተሰጠን እቅድ በላይ 37.5 ኩንታል አዘጋጅተን ለወረዳችን 20 ኩንታል አቅደን ከ20 ኩንታል በላይ ወደ 22.5 ኩንታል አሰራጭተናል። እንደገና ቀሪውን ቡና ለጎባና ጥሎ ወረዳ ለጎረባች ወረዳዎች ሰጥተናል። ስለዚህ አሁን የዘር ማፍሰሱ ከዚህ አረንጓዴ አሻራ ጋር ተያይዞ በፍጥነት ሁለተኛ ዙር ነው። አሁን በነበረን ወደ 15 ኪሎ ግራም ቡና ዘር ማፍሰስ ተችሏል ኩንታል። ነገር ግን አሁን ቀሪ የምናፈሰው ቡና በርካታ ስለሆነ ይሄም የንቅናቄ አካል ሆኖ በፍጥነት እንዲያልቅ ነው። ሌላኛው የምግብ ዋስትና አንዱ የሆነው የሌማት ትሩፋት ስራ ነው። ከሌማት ትሩፋት ስራዎች ጋር ተያይዞ እንግዲህ የወተት መንደር፣ የስጋ መንደር፣ የዶሮ መንደር፣ የአሳ መንደር በርካታ መንደሮች አሉ። ከነዚህ መንደሮች ከኮንሰፕት ባለፈ ወደ ተግባር ቀይሮ ከመስራት አኳያ የተጀመሩ መልካም ነገሮች እንዳሉ ሆኖ ነገር ግን በርካታ ስራዎች ሊተገበሩ ሊሰሩ የሚገቡ የቀሩ ተግባራቶች አሉ። እነዚያን ተግባራቶች እንደ ቀበሌያችን እንደ ወረዳችን ተጨባጭ ሁኔታ እዚህ የከሰል ኃይልን መብራት በመጠቀም የአንድ ቀን ዶሮ ጫጩት ማሳደግ የቻሉ ቀበሌዎች አሉ። ጉንድራ ሾራ የነዚያን ተሞክሮ ለሌሎች ማስፋት ይሄ ቀበሌ ደግሞ በአሳ ልማትም በአሳ ፎንድም ፍለፊት የወጣ ነው። በማርም ፍለፊት የወጣ ነው። የነዚያን ተሞክሮ ለሌሎችም ለማስፋት እና በተለይ የዝርያ ማሻሻያ ሌሎች ስራዎችን አጠናክረን እንሄዳለን የሚል ትኩረት ይዘን የጀመርንበት ነው የሚል ሀሳብ ነው አለን። በቀበሌዎች ከተሰማሩት የግብርና ባለሙያዎች አስተያየት ያጋሩን ቆጭቶ ወልደ ማርያም ከአዋሹ ቆፈራና ተስፋዬ ባሺ ከባሃ ቀበሌ በግብርና ስራዎች ለቀጣይ የተያዘውን ውጥን ከግብ ለማድረስ የበኩላቸውን እንደሚወጡ ተናግረዋል። ከተሳታፊዎች ያነጋገርናቸው አርሶ አደር አቶ ወንድሙ ቡሾና አቶ አስራት ገብሬ ከባሃ ቀበሌ በቴክኖሎጂ ታግዘው በሚከናወኑት የግብርና ተግባራት ውጤታማ መሆናቸውን ገልጸው ከዚህ ውይይት በኋላም ሌሎች ፈለጋቸውን በመከተል ምርታማ እንዲሆኑ የበኩላቸውን እንዲወጡ ገልጸዋል። አግሮኢኮሎጂ ውጤቶችን በመጠቀም ጥራት ያለው ትምህርት ለተማሪዎች የሚሰጥበት ሁኔታ ላይ ትኩረት ሰጥቶ እየሰራ መሆኑን የገዋታ ወረዳ ትምህርት ጽሕፈት ቤት ገለጸ። በ2017 ዓ.ም የትምህርት ዘመን 20590 ተማሪዎችን ተቀብሎ በማስተማር ላይ መሆኑን የገለጸው ጽሕፈት ቤቱ የ8ኛ ክፍል ተማሪዎችና የ12ኛ ክፍል ተማሪዎች የተሻለ ውጤት እንዲያስመዘግቡ ልዩ ድጋፍና ክትትል እየተደረገ መሆኑም ተመላክቷል። ዘገባው የሀብታሙ ወልደ ስላሴ ነው። ተከታትለን እንመለስ። ስሜ ዘሪሁን ዘውዴ ይባላለሁ። የገዋታ ወረዳ ትምህርት ጽሕፈት ቤት ኃላፊ ነኝ። አምና ላይ እንደ ወረዳ ሲያስቸግረን የነበረው የተማሪ መጠን ማቋረጥ በከፍተኛ ፐርሰንት የተመዘገበበት አለ። አንዱ ውጤት ብለንም የወሰድነው በዘንድሮ ዓመት መማር ማስተማር ላይ የተማሪዎችን መጠነ መቅረት ወይንም መጠነ ማቋረጥን ለመቀነስ የቻልንበትና አሁንም ጠንክረን የምንሄድበት መሆኑን ነው። ሌላ በተለየ ሁኔታ 8ኛ ክፍልና 12ኛ ክፍሎችን ለማብቃት እንደ ወረዳ አቅደን የሰራናቸው ስራዎች አሉ። ሞዴል የሆኑ መምህራኖችን ትምህርት ቤት ርዕሰ መምህራን መልምሎ በመላክ ወጥ የሆነ ፈተና በሁሉም ትምህርት አይነት አዘጋጅተን ከ6ኛ ክፍል ጀምሮ በተለየ ካላንደር ፈተና ተሰጥቷል። ከተሰጠው ፈተና ደግሞ ውጤቱ ምን ያክል እንደ ወረዳ ተመዝግቧል የሚለውን ትንተና ሰርተን አይተናል። በጣም ደስ የሚል ውጤት የተመዘገበበትና ቀጣይም በዚህ ልክ የ8ኛ ክፍል የማለፍ ምጣኔና የ12ኛ ክፍል የዩኒቨርሲቲ መግቢያን በትክክል እናሳካለን የሚል እቅድ ይዘን ነው እየሰራን ያለ ነው። ውጤት ለማምጣት የመምህሩ አቅም ወሳኝ ነው። የመምህሩ አቅም የሚጎለብትበትን የአጭር ጊዜና የረጅም ጊዜ ስልጠናዎችን ከላይ ከክልል ከዞን በሚላኩ ስልጠና እድሎችን በመጠቀም መምህራኖቻችንን ከየትምህርት ቤት በተለይ ከሁለተኛ ደረጃ ትምህርት ቤቶች መልምለን ለስልጠና እየላክን ነው ያለ ነው። ይሄ አንዱ አቅም ማጎልበቻ ነው ከአዲሱ ስርዓተ ትምህርት ጋር። ሌላ ደግሞ አሁን ቀጣይም ስልጠና በማህበራዊ ሳይንስ
መምህራን እንዲሰጥ ተብሎም ከትምህርት ሚኒስቴር ጀምሮ በአጠቃላይ ምልመላ መስፈርት ተልኮ መምህራኖች ቅድመ ዝግጅት እንዲያደርጉም እየተደረገ ያለው ነገር አለ። መምህራኖቻችን የማስተማር አቅም እየጎለበተ ይሄዳል። የትምህርት ጥራቱ ደግሞ በዚህ ልክ እየተረጋገጠ ይሄዳል የሚል ነገር ነው ያለው። ሁለተኛ ደረጃ ትምህርት ቤት ላይ አምባሳደሮች ተሰይመዋል። እነዚህ አምባሳደሮች ከፍተኛ ኃላፊነት የተሰጣቸው ከመሆኑ የተነሳ ኃላፊነታቸውን ደግሞ በየትምህርት ቤታቸው በተመደቡበት ትምህርት ቤታቸው በመውረድ ትምህርት ቤት ላይ ምን ችግር አለበት፣ ምን ጥሩ ጎን አለበት፣ ጥሩ ጎኖችን በማስቀጠል ችግሮችን በመለየት ለችግሮቹ አስፈላጊ የሆኑ ድጋፍን የሚያደርጉበትና እኛም ለይቶ የሚያመጡትን በመለየት እንደ ወረዳ መንግስት ከኛ ምን ይጠበቃል፣ ከማን ምን ይደረግ የሚለው ነገር እየለየን እየደገፍን የምንሄድበትና ቀጣይ ላይ በ12ኛ ክፍል የተሻለ ውጤት ለማስመዝገብ ተማሪዎቻችንን መምህራኖቻችንን አቀናጅተን እየሰራን ያለንበት መሆኑን ነው። የከፋ ዞን መንገድ ትራንስፖርትና ልማት መምሪያ ማኔጅመንት አባላት በአሽከርካሪዎች ማሰልጠኛ ተቋማት ላይ ድንገተኛ ምልከታን አደረጉም። በምልከታው የረጅም ጊዜ ጥያቄ የነበረው የመለማመጃ ስፍራ ያለመመለሱ ችግር የፈጠረባቸው መሆኑም ለማወቅ ተችሏል። ፍጹም ተሾመ ሀገራችን ኢትዮጵያ ምንም እንኳን በማደግ ላይ የምትገኝ ሀገር ብትሆንም በዛው ልክ በትራፊክ አደጋ ከግንባር ቀደሞቹም ትመደባለች። ሆኖ በየደረጃው በሚገኙ አካላት አደጋውን ለመቀነስ የሚያስችል እንቅስቃሴ ቢስተዋልም በተፈለገው ልክ ግን ሊሄድ አልቻለም። በዘርፉ ላይ ተሰማርተው አሽከርካሪዎችን የሚያሰለጥኑ ተቋማትን ክትትልና ድጋፍ በመስጠት የተሻለ ለውጥ እንዲመጣ መስራትም እንደሚያስፈልግ ይነገራል። የከፋ ዞን መንገድ ልማትና ትራንስፖርት መምሪያ የማኔጅመንት ክፍሎችን የያዘ ቡድን በቦንጋ ከተማ ከሚገኙ 4 የአሽከርካሪ ማሰልጠኛ ተቋማት ላይ ድንገተኛ ምልከታም አድርጓል። ምልከታውም ከንድፈ ሀሳብ ማስተማሪያ እስከ ተግባር ያለውን የዳሰሰ እንደነበርም መመልከት ተችሏል። የመምሪያው ኃላፊ አቶ ዘመሪያ እንዳርጌ በዞኑ 8 የአሽከርካሪዎች ማሰልጠኛ ተቋማት እንዳሉ ጠቁመው በየጊዜው ከሚደረገው ድጋፋዊ ክትትል ባሻገር ድንገተኛ ምልከታ ማድረግ በዘርፉ የሚስተዋሉ ችግሮችን ከሚመለከታቸው አካላት ጋር ለመፍታት እንዲያስችል አጠናክሮ የሚቀጥል ስለመሆኑ ይናገራሉ። አሁን ተቋሞቹ እየሰጡ ያሉት አገልግሎት በተደጋጋሚ በየጊዜው ባለሙያ ከተቋማችን ቴክኒሻኖች ተመድበው ክትትል ያደርጋሉ። የትምህርት አሰጣጡን በተግባርም በንድፈ ሀሳብም እየተከታተሉ መጨረሻ ላይ ለምዘና በተግባርም በንድፈ ሀሳብም በተቋም ደረጃ ነው የሚመዘነው። ተመዝነው የማሽከርከር ብቃት ማረጋገጫ ሰርቲፊኬት ከክልል እንዲያገኙ የሚደረግበት አሰራር ነው ያለው። እንግዲህ በየጊዜው ክትትል እናደርግ በሳምንት በ15 በወር የሚደረጉ ድጋፎች አሉ። ይሄኛው ደግሞ በተቋም ደረጃ ስራ ሂደቱ ውስጥ ያሉ ባለሙያዎች ቴክኒሻኖች ጋር በጋራ ተነጋግረን ለተቋማቱ ሳይነገር ድንገት የትምህርት አሰጣጣቸው መስክም ላይ የሚሆን በንድፈ ሀሳብ ደረጃ ምን ይመስላል የሚለውን መተን እየገመገምን ያለንበት ሁኔታ ነው ያለው። በተለይም ለረጅም ጊዜ ሲጠየቅ የነበረው የማሰልጠኛ ስፍራና ዘመኑን የዋጀ የምዘና ኮምፕሌክስ ያልተፈታ መሆኑ በዘርፉ ላይ ተግዳሮት ሆኖ መቆየቱንም አቶ ዘመዴ ይገልጻሉ። በመንግስት በኩል መሟላት ያለባቸው ማሰልጠኛ ተቋማት ባለቤቶች የሚያነሱት ትልቁ ችግር የመለማመጃ ቦታ ችግር ነው። የመለማመጃ ቦታ ችግርን በሚመለከት መሰናክል የሚሰጥበት ቦታ አለ። አንዳንዴም ደግሞ አደባባይ እንዴት መኬድ እንዳለበት ዋና መስመር ለመኬድ እንዳለበት የሚሰጥ የመስክ ስልጠና አለ። አሁን አብዛኛው የመሰናክሉንም የምኑንም መንገድ ላይ እየወጡ ለትራፊክ አደጋ አጋላጭ በሆነ ሁኔታ ላይ ተሽከርካሪዎች ባለሶስት እግር የሚሆን የህዝብ የደረቅ ተሽከርካሪዎች መንገድ ላይ በተጨባጭ ያየንበት ሁኔታ አለ። በመምሪያው የሚሰሩ ባለሙያዎች በበኩላቸው ድጋፋዊ ክትትሉ በእንዲህ አይነት መልኩ ተጠናክሮ የሚቀጥል መሆኑን አውስተው የሚስተዋሉ ችግሮች በሚመለከታቸው አካላት እንዲፈቱም ጉለት አይጠፋም። በተለይ በማሽከርከር ሂደቱ ላይ በስነ ምግባር በተለያዩ ጉዳዮች ላይ በፈተና አሰጣጥ ላይ ይህንን ክትትል እናደርጋለን እንገመግማለን። እንግዲህ በርካታ ችግሮች በተለይ እንግዲህ በኋላ የምናየው ሆኖ ብቃት ያለውን አሽከርካሪ መፍጠር ወሳኝ መሆኑን የምንረዳባቸው ጉዳዮች አሉ። ያንን ከዚህ ቅድም ኃላፊ የሚያነሳቸው ጉዳዮች አሉ። እዚህ ጋር የሜዳ ችግር ነው። የሜዳ የአሽከርካሪ ማሰልጠኛ የመለማመጃ ሜዳ ጉዳይ እጅግ በጣም ፈታኝ ነው። ለዘመናትም ስንጠይቀው የነበረ ነውና እኛ ያው ስራችን ነው። ባለሙያዎች አሉ፣ ክትትል እናደርጋለን። ጊዜያዊ ቦታ ተሰጥቶን ትንሽ ተንፍሰን ነበር። ኢንዱስትሪ መንደር ነው ተብሎ ለባለሀብት ተከፋው እሱ ቦታው ተነጥቀን ተሰጥቷል። ቢያንስ ኮምፕሊያውን ካሉ ደቡብ ምዕራብ ላይ ካሉ ከተሞች አንደኛው ከተማ ነው፣ ግንባር ቀደሙም ከተማ ነው። ለዚህ መሟላት ያለበትን ነገር ከተማ አስተዳደሩ መዘጋጀት ትኩረት ሰጥቶ መስራት ነበረበት። ግን እኛም ሰልችቶን
እኛም ሰልችተው ወደ ኃላፊዎቻችንም አቅርበን ኃላፊዎቻችንም ተመላልሰው ሰልችተው ነውና አሁን ሁሉም በየግሉ በየስርቻው ላይ የማሰልጠን ሂደት ውስጥ የተገባው። ይህንንም አሁንም የበላይ አካል ወስዶት ወይ መዘጋጃውም ተቀብሎት ማይፈታው ከሆነ አሁንም አደጋ ላይ ነው ያለው። ያነጋገርናቸው ማሰልጠኛ ተቋማት በስራቸው ለበርካቶች የስራ ዕድል ፈጥረው እያገለገሉ መሆናቸው ጠቁመው ለዓመታት ያልተሻገሩትን ችግር መንግስት ለችግሩ ትኩረት በመስጠት ምላሽ እንዲሰጣቸውም ጠይቀዋል። በዋናነት ትልቁ ችግራችን ሜዳ ነው። የሜዳ ችግር አሁን ኮምፕሌክስ የሚባል አለ በሌላ አካባቢ ላይ የሚሰራ እሱ የግድ ነው። ያ ቢሆን ለስራችን የበለጠ ቀልጣፋ እና ምቹ ያደርጋል ብለን እናስባለን። እሱ ላይ መንግስት ትኩረት ሰጥቶልን ቢሰራ የተሻለ ነው ብዬ አስባለሁ። ባደረግነው የመስክ ምልከታም በአውራ መንገድ ላይ ልምምድ እያደረጉ የቃኘም ቢሆንም ለትራፊክ አደጋ መባባስ ሁነኛ መንገድ በመሆኑ አንድ ሊባል ይገባልም እንላለን። ባለሙያዎቹና ተቋማቱ ላነሷቸው ጥያቄዎች በቅርቡ ምላሽ ይዘን የምንመለስ መሆናችንም ለማሳወቅ እንወዳለን። በሴቶች ክንፍ የተያዙ እቅዶችን ከጉባኤ ውሳኔዎችና አቅጣጫዎች ጋር በማጣጣም ውጤታማ ማድረግ እንደሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ የሴቶች ክንፍ በፓርቲ ውሳኔዎችና አቅጣጫዎች ላይ ከከፋ ዞን ከተውጣጡ ሴቶች ጋር በቦንጋ ከተማ ውይይት አካሂዷል። ብሩክታዊት ብርሃኑ ተጨማሪ አላት። መድረኩን በንግግር የከፈቱት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊና የምክር ቤት አባል አቶ ፍቅሬ ያማን በፓርቲ ሁለተኛ ጉባኤ የተቀመጡ ውሳኔዎችና አቅጣጫዎች ስኬታማ እንዲሆኑና የሴቶች ተጠቃሚነት እንዲረጋገጥ ውይይት ማድረግ አስፈላጊ መሆኑን ገልጸዋል። የፓርቲያችን ብልጽግና ሁለተኛ መደበኛ ጉባኤ ከቃል እስከ ባህል በሚል መሪ ቃል በተሳካ ሁኔታ ማካሄዳችን ይታወቃል። በዚህ ታሪካዊ ጉባኤ ስኬቶቻችንና ድሎቻችንን ወደ ላቀ ደረጃ የሚያደርሱ ውሳኔዎችና አቅጣጫዎች ተቀምጠዋል። በክልላችን አቅጣጫዎቹ ውጤታማ እንዲሆኑ የሴቶች ተሳትፎ፣ ተጠቃሚነትና አበርክቶ ጎልቶ እንዲወጣ ከ158 ሺህ በላይ የክንፉ ግንባር ቀደም አመራሮችና አባላትን ጨምሮ ከ310 ሺህ በላይ ሴቶችን በማወያየት ለተፈጻሚነቱ እንዲተጉ ኃላፊነት መስጠት አስፈላጊ ሆኗል። የብልጽግና ፓርቲ የበለጸገች ኢትዮጵያን እውን ለማድረግ በሚደረገው ሁሉን አቀፍ ርብርብ በሴቶች ክንፍ ግንባር ቀደም መሪነት የሴቶችን ተሳታፊነትና ተጠቃሚነት ለማሳደግ ፓርቲያችን እየተጋ ይገኛል። ሀገራችን ከተረጂነት ተላቃ ምርትና ምርታማነትን በማረጋገጥ የሕዝቦቿን ኑሮ ወደ ላቀ ደረጃ ለማሸጋገር የምታደርገውን ርብርብ አበረታች ውጤት እያስመዘገበ ይገኛል። ስለሆነም የሁለተኛው የፓርቲያችን ጉባኤ ውሳኔዎችና አቅጣጫዎችን ለክንፉ አባላትና ደጋፊዎች በማሳወቅና የጋራ መግባባትን በመፍጠር የሚነሱ ሀሳቦችን በመቀበልና የሚያጋጥሟቸውንም ተግዳሮቶች በመፍታት የትልሞቻችንን አፈጻጸም ወደ ላቀ ደረጃ ለማድረስ ይህ መድረክ የማይተካ ሚና እንዳለው ፓርቲያችን በጽኑ ይገነዘባል። በመድረኩ የብልጽግና ፓርቲ ሴቶች ክንፍ ስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ከተማ ሴቶች ክንፍ ጽህፈት ቤት ኃላፊ ወይዘሮ የሺ ወልዴ መድረኩ በሀገር አቀፍ ደረጃ በመደረግ ላይ የሚገኝ መሆኑን ገልጸው እንደ ሀገር የተያዘውን የብልጽግና ጉዞ ማፋጠን የሚችሉ የፓርቲውን ውሳኔዎች ተግባራዊ ማድረግን ያለመ ስለመሆኑ ተናግረዋል። ይሄ መድረክ እንግዲህ እንደ ሀገር የተዘጋጀበት ዋናው ምክንያት ፓርቲያችን ብልጽግና ሁለተኛ መደበኛ ጉባኤውን በስኬት በውጤት ባጠናቀቀበት ማግስት ነው። በሁለተኛው መደበኛ ጉባኤ የተወሰኑ ውሳኔዎች አሉ። እነዚህ ውሳኔዎች እንደ ሀገር የምንፈጽማቸው፣ እንደ ሀገር ሊያሻግሩን የሚችሉ፣ እንደ ሀገር ብልጽግናችንን ልናፋጥንባቸው የሚገቡ፣ መላው የህብረተሰብ ክፍል ሊፈጽማቸው የሚገባ፣ ቆጥሮ ሊተገብራቸው የሚገባ ውሳኔዎች ተላልፈዋል ማለት ነው። ከነዚህ ውሳኔዎች እነዚህን ውሳኔዎች ደግሞ ከህብረተሰቡ ከግማሽ በላይ የሆኑ ሴቶች ወስደን በደንብ ካልተገበርናቸው የብልጽግና ጉዞ መፋጠን አይደለም መሳካቱን ችግር ይሆናል ማለት ነው። ስለዚህ ሴቶች ዛሬ የተዘጋጀው መድረክ የሁለተኛ መደበኛ ጉባኤያችን ውሳኔዎችና የሴቶች ሚና በሚል ርዕሰ ጉዳይ ነው ማለት ነው የተዘጋጀው። ውሳኔዎቹ እንደተጠበቁ ሆነው ነገር ግን ከሴቶች አንጻር እንዴት እንተግብራቸው፣ እስከታች ያሉ
እናቶቻችን እህቶቻችን እንዴት ይጨብጧቸው? ከምን አንጻር ተጠቃሚነታቸውን ሊያረጋግጡበት ይችላሉ? ሁለንተናዊ ብልጽግናን እንዴት ነው ልናረጋግጥ የምንችለው የሚል ወደ በሴቶች በተቃኘ መልኩ ሰነድ ተዘጋጅቷል ማለት ነው። ይሄ ሰነድ ምክክር የምናደርግበት በሀገር ደረጃ ነው ማለት ነው። እንደ ሀገር ስንል ዛሬ ትላንት ተጀምሯል፣ አይታችኋል በሚዲያ በትላልቅ ከተሞች ውይይት እየተደረገ ነው። በዚህ መንገድ የተጀመረው ውይይት ቅድም ሲባል እንደነበረው እስከ ቤተሰብ ድረስ ይዘልቃል ማለት ነው። የክልሉ ሴቶች ክንፍ ጽሕፈት ቤት ኃላፊ ወይዘሮ ሰብለ ጸጋ አየለ በበኩላቸው በክልሉ ከ150 ሺህ በላይ የክንፉ አባላት በቤተሰብና በህብረት ተደራጅተው የተለያዩ ስራዎችን እየሰሩ መቆየታቸውን አስታውቀዋል። የክልላችን የብልጽግና ፓርቲ የፓርቲው አንድ አካል በሆነው የሴቶች ክንፍ 150 ሺህ ሴቶች በላይ አባል አድርጎ በቤተሰብና በህብረት በማደራጀት አደረጃጀቶቻቸውን አጠናክረው እንዲወያዩ፣ በጋራ ጉዳዮቻቸው ላይ እንዲመክሩ፣ ግንባር ቀደም ሆነው የብልጽግና ፓርቲን ወደፊት የሚመጣበትን ለሁሉም ህዝብ ብርሃን ሆኖ የሚያበራበትን አሰራር እንዲፈጥሩ በማደራጀት በማወያየት የኢኮኖሚና ማህበራዊ እንዲሁም የፖለቲካ ተጠቃሚነታቸውን እንዲያረጋግጡ ለማድረግ የተለያዩ ስራዎችን ሲያከናውን ቆይቷል። በዚህም ዓመት በተደረገው የፓርቲው ሁለተኛ መደበኛ ጉባኤ የተወሰኑ የውሳኔ አቅጣጫዎች ሴቶችን ያማከሉ፣ የሴቶችን ተጠቃሚነት የሚያረጋግጡ፣ በተለይ ደግሞ የብልጽግና ፓርቲን አባላት በሰፊ ሁኔታ የማደራጀት፣ የማፍራት፣ የማጠናከር ጥራት ያለው አባል የማፍራትና አጠቃላይ ጠንካራ ፓርቲን የመመስረት ስራ ለመስራት አንድ አካል የሆነው የሴቶች ክንፍ ትልቁ ፕላትፎርም ወይም ደግሞ ትልቁ አባልን የምናፈራበት ጠንካራ ፓርቲን ለመፍጠር የምንሰራበት አካላችን እንደመሆኑ መጠን ይሄ መድረክ በጣም ትልቅ። በውይይቱ ላይ የፓርቲው የውሳኔና አቅጣጫዎች አፈጻጸም፣ የሴቶች ሚና ላይ ማብራሪያ ተሰጥቷል። በዕለቱም የእናቶችና ህጻናትን ህይወት ለመታደግ የደም ልገሳ መርሃ ግብር ተካሂዷል። በአካባቢ ጥበቃ በተሰሩ ስራዎች ውጤት መሰረት ያደረገ የካርበን ክፍያ ማግኘት እንዲቻል የመረጃ አያያዝ ስርዓትን ማጠናከር እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ደን አካባቢ ጥበቃና የአየር ንብረት ለውጥ ቢሮ ገለጸ። የክልሉ ሬድ ፕላስ ፕሮግራም በዘርፉ የሚከናወኑ ተግባራት ላይ ያተኮረ ስልጠና ፕሮግራሙ በሚተገበርባቸው 29 ወረዳዎች ለተውጣጡ ባለሙያዎች በቦንጋ ከተማ እየተሰጠ ይገኛል። ቤተልሔም መምሩ ተጨማሪ አላት። በስልጠናው የመክፈቻ ንግግር ያደረጉት የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ ምክትልና የደን ጥበቃና ልማት ዘርፍ ኃላፊ አቶ ለማ ገብረ ሚካኤል እንደገለጹት የሬድ ፕላስ ፕሮግራም በክልሉ ስራ ከጀመረ ወዲህ በደን ጥበቃና በኑሮ ማሻሻያ ዘርፍ ውጤታማ ተግባራት እየተከናወኑ እንደሚገኙ ገልጸዋል። በተለይም በደን ጥበቃ ስራ በክልሉ 29 ወረዳዎች የተሰሩ ስራዎችን ውጤት መሰረት በማድረግ የካርበን ክፍያ ወቅት ላይ እየደረሰ በመሆኑ እስካሁን የተከናወኑ ተግባራትን በተደራጀ መልኩ መረጃ ማጠናከር እንደሚገባ አስገንዝበዋል። ፕሮግራሙ በደን ክለላ፣ በኑሮ ማሻሻያ፣ በአዳዲስ ችግኝ ተከላና መሰል ስራዎች እያደረገ ያለው አስተዋጽኦ ተጠናክሮ መቀጠል እንዳለበትም ጠቁመዋል። አቶ ለማ አክለው አሁን ላይ በእሳትና መሰል ምክንያቶች ደን ማውደም በክልሉ አንዳንድ አካባቢዎች የተስተዋለ በመሆኑ በአየር ንብረት ላይ ተጽዕኖ እንዳያስከትል ከፍተኛ ክትትል ሊደረግ ይገባል ብለዋል። የክልሉ ሬድ ፕላስ ፕሮጀክት አስተባባሪ ዶክተር ኤሪቾ ብርሃኑ በበኩላቸው በየጊዜው እየተቀረጹ በሚመጡ ፕሮግራሞች ለአየር ንብረት ለውጥ የማይበገር ኢኮኖሚ መገንባት እየተቻለ መምጣቱን አመላክተዋል። ደን ጥበቃ ስራ እጅግ ፈታኝና ረጅም ሂደት የሚጠይቅ ነው። ብዙ ውጣ ወረዶች፣ ብዙ ባለድርሻ አካላቶች ያሉበት ነው። በክልል ደረጃ በክልላችን ያሉትን ደን በአጠቃላይ ወደ 1.4 ሚሊዮን ሄክታር ይጠጋል። ከዛ ውስጥ በሬድ ፕላስ ፕሮግራም ብቻ 40%ን ለመሸፈን ሞክረናል። ሌሎች ባለድርሻ አካላትም አብሮ ከኛ ጋር ይሰራሉ። እንዲሁም በተከላ መልሶ የተጎዱ ቦታዎች ላይ እንደገና በመትከል ጥምር እርሻ በማስፋፋት እና ብዙ ስራዎችን ሰርተናል። እሱም እጅግ በጣም አመርቂ ውጤት እያስመዘገበ ይገኛል። ነገር ግን ይሄ ሂደት አልጋ ባልጋ አልሆነም። ብዙ ፈታኝ የሆኑ ነገሮች አሉ። ከፈታኝ ነገሮች ውስጥ አንዱ ሰደድ እሳት ነው። በእርግጥ አሁን በዚህ ወቅት ላለፉት ሬድ ፕላስ ከገባበት ጊዜ ጀምሮ ይህን የሚመስል ድርቅ አጋጥሞን አቅም በዚህ አመት ላይ ትንሽ የተራዘመ ድርቅ ወይም በጋ ወቅት ከመኖሩ ጋር ተያይዞ አንዳንድ ቦታ በስተት አንዳንድ ቦታዎች ላይ በተለይ
የንብ ቀፎ ማር ለመሰብሰብ በሄዱበት አንዳንድም ደግሞ በባህል የዚህ ግጦሽ መሬት አካባቢ ላይ ያለው እሳት ሳር እንዲበቅል ከማድረግ ካለው አዝማሚያ ጋር ተያይዞ የተወሰኑ ቦታዎች ላይ የደን ሰደድ እሳት አጋጥመዋል። ነገር ግን ያ የሬድ ፕላስ ማህበር ውስጥ ያሉትም ሌሎች ባለድርሻ አካላትም ያንን ተረባርቦ ባለበት ችግሩን የመቆጣጠር ስራ ሰርቷሉ። በአሁኑ ሰዓት በክልላችን ውስጥ የተነሱት ሰደድ እሳቶች በሙሉ በቁጥጥር ስር መዋል ችለዋል ማለት ነው። ያም ሆነ ይህ ዋናው ዓላማ ችግር ይከሰታል። ችግሩን ለመፍታት ብቁ የሆነ የሰው ኃይል ማደራጀትና ለደን ጥበቃ የራሳቸውን ድርሻ የሚወጡትን መፍጠሩ አንዱ ትልቁ ዓላማችን ከመሆኑ ጋር ተያይዞ ዘንድሮ ላጋጠመን ችግር በማህበር ተደራጅቶ የፒኤፍኤም አባላት የሬድ ፕላስም ማህበር አባላት በቁጥጥር ስር ውሎታል ማለት ነው። ፕሮጀክቱ በአካባቢ ጥበቃና ኑሮ ማሻሻያ ላይ የሚሰራ በመሆኑ በዘርፉ የሚገኙ ባለሙያዎች የተሰጣቸውን ኃላፊነት በአግባቡ መወጣት እንዳለባቸው አሳስበዋል። በክልሉ በዘንድሮ በጀት ዓመት 586,000 ሄክታር ማከናወን ተችሏል ብለዋል። በዚህ ፕሮጀክቱ ከጀመረ ወደዚህ ወደ 586,000 ሄክታር የተፈጥሮ ደን ለመከለል ችለናል። ይሄም ወደ 240 ገደማ በሚጠጉ ማህበራትን አደራጅተናል። በዚህ ውስጥ ደግሞ በአባወራ ደረጃ ወደ 37,000 አባወራ በቤተሰብ በዝርዝር ስንሄድ ደግሞ ቀጥታ ወደ 222,000 አባላት ቤተሰብ አባላትን የያዘ ማህበረሰብ ላይ ደርሰን የኑሮ ማሻሻያ ድጋፍ ለማድረግ ችለናል ማለት ነው። እንግዲህ ይሄ ሰፊ ነው የሆነው። ኑሮ ማሻሻያ ፕሮግራሞቻችን በተለያዩ ፓኬጆች በዶሮ በማገዶ ቆጣቢ ምድጃ እንዲሁም በሶላር ስርጭት በማድረግ እና አየር ንብረት ለውጥ ተስማሚ ግብርና በማቅረብ በአጠቃላይ በክልሉ ወደ 222,000 የሚጠጉ ቤተሰብ ላይ ለመድረስ ችለናል ማለት ነው። ሬድ ፕላስ ያው በሶስት ምዕራፍ ተከፋፍሎ ነው የሚሰራው። የመጀመሪያው የዝግጅት ጊዜ፣ ሁለተኛ የተግበራ ጊዜ፣ ሶስተኛው ውጤትን መሰረት አድርገን ክፍያ የምናገኝበት ጊዜ ነው። አሁን የሁለተኛው ምዕራፍ እያገባደድን እንገኛለን። ኦልሞስት 1 ዓመት ከ6 ወር ነው የቀረን። በዚህ ሂደት ውስጥ የመረጃ ማደራጀት መረጃውን አደራጀን በትክክል የሰራናቸውን ስራዎች በተጨባጭ በስራችን የመጣውን ለውጥ አሳይተን ቀጣይ ደግሞ ለሰራነው ስራ ድጋፍና ክፍያ የምናገኝበት ማለት ነው እና በዚህ ስርዓት ውስጥ ቀጣይ ለመግባት እየሰራን እንገኛለን። በዋናነት የሚያስፈልገን የመረጃ ማደራጀት የሰራነውን ስራ ቆጥሮ የማስቀመጥ ስራ ያስፈልጋል። እዛ ላይ ወጥ ያለ መሆን ነገሮች አሉ። እኩል ባለሙያ አሰልጥነን እኩል ባለሙያ አሰማርተን አንዳንድ ቦታዎች ላይ ወደፊት ወጥቶ ሲመጡ ሌላ ወደ ኋላ የመቅረት ነገር አለ። ስለዚህ እነዚህን ወጣ ገባውን በቀረ ጊዜ ውስጥ ወደፊት አመተን ሁሉንም እኩል አድርገን የተደራጀ መረጃ ለማቅረብ ጥረት ያደረግን እንገኛለን ማለት ነው። በመድረኩ የተለያዩ ጽንሰ ሀሳቦች ላይ ያተኮሩ ስልጠናዎች በባለሙያዎች የተሰጡ ሲሆን በስልጠናው በክልል ደረጃ ፕሮግራሙ ተግባራዊ ከሚደረግባቸው 29 ወረዳዎች የተውጣጡ ባለሙያዎች የተሳተፉ ይገኛሉ። ክቡራትና ክቡራን የከፋ ቴሌቪዥን ተከታታዮች ለዕለቱ ያዘጋጀናቸው ዜናዎች ከላይ ስትከታተሏቸው የቆያችሁትን ይመስላሉ። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አድርጌያለሁ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። በእኔ በኩል ሰላም።